የእግዚአብሔር ታላቁ የዘመናት አስተዳደር ዲስፐንሴሽናሊዝም ክፍል 3 የህሊና ዘመን ዘ ዲስፐንሴሽን ኦፍ ኮንሺየስነስ። ሰላም ቅዱሳን፣ ወደ ታላቁ የዘመናት አስተዳደር ተከታታይ ጥናታችን ቀን 3 እንኳን በሰላም መጣችሁ። ትላንት በኤደን ገነት የነበረውን የንጽህና ዘመን እና የሰው ልጅ የመጀመሪያው ውድቀትን ተመልክተናል። አዳምና ሔዋን ከገነት ሲወጡ ዓለም አዲስ ምዕራፍ ጀመረች። አሁን የሰው ልጅ ንጹህ ወይንም ኢኖሰንስ አይደለም፣ መልካምና ክፉን አውቋል። ዛሬ የምናጠናው የህሊና ዘመን ወይንም the dispensation of consciousness ይባላል። ይህ ዘመን ከአዳም ውድቀት ጀምሮ እስከ ኖህ የጥፋት ውሃ ድረስ ያለውን 1656 ዓመታትን ያህል የሚሸፍን የታሪክ ዘመን ነው። በዚህ ዘመን የሰው ልጅ ያለ መንግስት፣ ያለ ፖሊስ እና ያለ የተጻፈ ሕግ ወይንም ሎው በራሱ ህሊና ብቻ እንዲመራ በእግዚአብሔር ተፈትኖ ነበረ። ውጤቱ ምን ነበረ? ህሊና ሰውን ወደ እግዚአብሔር ይመራዋል ወይስ ወደ ጥፋት? ዛሬ ይህንን እጅግ ጥልቅ የሆነ መጽሐፍ ቅዱሳዊ እውነት ከመጀመሪያው የደም መስዋዕት እስከ ኖህ መርከብ ድረስ በዝርዝር እንመረምራለን። የህሊና መጋቢነት ትርጉምና ኃላፊነት። ይህ ዘመን ለምን የህሊና ዘመን ተባለ? ህሊና ወይም ኮንሺየስነስ የሚለው ቃል ኮንሳይንስ ዊዝ ኖውሌጅ ማለት ነው። የሰው ልጅ መልካምና ክፉን የማወቅ እውቀት ስላገኘ አሁን ኃላፊነቱ በዚያው እውቀት ላይ የተመሰረተ ሆነ። ሐዋርያው ጳውሎስ በሮሜ ምዕራፍ 2 ቁጥር 14 እና 15 ላይ ስለዚህ ዘመን ባህሪ ግልጽ ማብራሪያ ይሰጠናል። ሕግ የሌላቸው አሕዛብ በባህሪያቸው የሕግ ትእዛዝ ሲያደርጉ፣ ህሊናቸውም ሲመሰክርላቸው፣ ሐሳባቸውም እርስ በራሳቸው ሲካሰሱ ወይም ሲከላከሉ፣ በልባቸውም የተጻፈውን የሕግ ሥራ ያሳያሉ። በዚህ ዘመን እግዚአብሔር ለሰው ልጅ የሰጠው ኃላፊነት ወይም ስቲዋርድሺፕ 3 ዋና ዋና ነጥቦች ነበሩት። አንደኛ፣ በህሊና መመራት፣ ባወቁት መልካም ነገር መመላለስና ክፉን መተው። ሁለተኛ፣ ወደ እግዚአብሔር በመስዋዕት መቅረብ። አዳም በገነት እንደተማረው በደም መስዋዕት በኩል ወደ እግዚአብሔር መቅረብ ወይም ይህ ወደፊት ለሚመጣው ለክርስቶስ ያለውን እምነት ያሳያል። ሶስተኛ፣ ምድርን መሙላት። የሰው ልጅ በምድር ላይ እየበዛ እንዲሄድ የተሰጠው ትእዛዝ ቀጥሎ ነበረ። በዚህ ዘመን ሰው የፈለገውን የማድረግ ነፃነት ነበረው። ነገር ግን ያ ነፃነት በህሊናው ቁጥጥር ስር እንዲሆን ይጠበቅበት ነበረ። የታሪክ የመጀመሪያው ግድያና የሰው ልጅ ውድቀት። ይህ ዲስፐንሴሽን እንዴት ወደ ውድቀት አመራ? የመጀመሪያው ፈተና የመጣው በአዳም ልጆች በቃየንና በአቤል መካከል ነው። ዘፍጥረት ምዕራፍ 4 ይህንን ታሪክ በጥልቀት ይዘረዝርልናል። የቃየን ስህተት። ቃየን ከምድር ፍሬ መስዋዕት አቀረበ። ይህ የሰው ልጅ በራሱ ጥረት እና በገዛ ስራው ወደ እግዚአብሔር ለመቅረብ ያደረገው ሙከራ ነው። እግዚአብሔር ግን ደም ሳይፈስ ስርየት እንደሌለ አስተምሮ ነበረ። ቃየን ይህን ህሊናው የሚነግረውን እውነትና የአባቱን ትምህርት ወደ ጎን በመተው በራሱ መንገድ መሄድን መረጠ። የአቤልን እምነት ስንመለከት አቤል ግን ከመንጋው በኩራት አቀረበ። ይህም የደም መስዋዕት ነው። እግዚአብሔር አቤልንና መስዋዕቱን ተቀበለ። ውድቀቱ የቀጠለው ቃየን ወንድሙን በመግደል ነው። እግዚአብሔር ለቃየን አስቀድሞ ኃጢአት በደጅ ታደባለች ብሎ አስጠንቅቆት ነበረ። ነገር ግን ቃየን ህሊናውን አደነዘዘ። ከዚህ በኋላ የሰው ልጅ ታሪክ በሁለት መስመር ተከፈለ። የቃየን መስመር አመፀኞች እና የሴት መስመር እግዚአብሔርን የሚፈሩ። ነገር ግን ዘመኑ እየገፋ ሲሄድ እነዚህ ሁለት መስመሮች ተቀላቀሉ። ዘፍጥረት ምዕራፍ 6 ከቁጥር 1 እስከ 5 ላይ እንደምናየው የሰው ልጅ ክፋት በምድር ላይ በዛ። የመጽሐፍ ቅዱስ ቃል እንዲህ ይላል፣ የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ሁሉ ሁልጊዜ ፈጽሞ ክፉ እንደሆነ አየ ይላል። ይህ የህሊና ዘመን ፍጹም ውድቀት ማረጋገጫ ነው።
ሁለንተናዊ ፍርድና የጥፋት ውሃውን ስንመለከት እግዚአብሔር ጻድቅ ፈራጅ ነው። የሰው ልጅ ሕሊናውን አደንዝዞ ወደ ፍጹም አመፅ ሲገባ እግዚአብሔር ፍርድን አመጣ። ይህ ፍርድ የጥፋት ውሃ the great flood ይባላል። ብዙዎች ይህንን ታሪክ እንደ ተረት ሊያዩት ይችላሉ። ይህ ፍርድ ዓለም አቀፋዊ ወይም ግሎባል እና መለኮታዊ ነው። እግዚአብሔር ለ120 ዓመታት ያህል በኖህ በኩል የንስሐ ጥሪ አቀረበ። ነገር ግን ማንም አልሰማም። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ኖህን የጽድቅ ሰባኪ ይለዋል። በመጨረሻም የጥፋት ውሃ መጣና በኖህ መርከብ ውስጥ ካሉት 8 ነፍሳት በስተቀር በምድር ላይ ያለውን ሕይወት ሁሉ አጠፋ። ይህ ፍርድ የሚያስተምረን አንድ ትልቅ እውነት አለው። ያለ እግዚአብሔር ጸጋ የሰው ልጅ ሕሊና ብቻውን ሰውን ሊያድን ወይም ሊቀድስ አይችልም። ይልቁንም ሕሊና ያለው መለኮታዊ ቃል ሲተው ወደ ተበላሸ አስተሳሰብ ያመራል ማለት ነው። እዚህ ጋር 8 ነፍስ ያልኳችሁ ሰዎችን ነው እንጂ እንስሳትን በሙሉ አጠቃለዋል። ከእያንዳንዱ 2 ማለት ነው። እዚሁ ዘመን ላይ የእግዚአብሔርን ጸጋ በውድቀት መካከል ወይንም the grace of God ስንመለከት በዚህ አስፈሪ ፍርድ መካከል ግን የእግዚአብሔር ጸጋ በደመቀ ሁኔታ ይታያል። ዘፍጥረት ምዕራፍ 6 ቁጥር 8 እንዲህ ይላል፣ ኖህ ግን በእግዚአብሔር ፊት ጸጋን አገኘ፣ በእግዚአብሔር ፊት ሞገስን አገኘ። የእግዚአብሔር ጸጋ የታየባቸው ነጥቦች፣ አንደኛ ኖህን ማዳኑ። የሰው ዘር ሙሉ በሙሉ እንዳይጠፋ ኖህንና ቤተሰቡን ለይቶ ማዳኑ የእግዚአብሔርን የጸጋውን ሁኔታ እናይበታለን። ሁለተኛ የመርከቧ ምስጢር። መርከቧ የኢየሱስ ክርስቶስ ፍጹም ጥላ ነበረች። መርከቧ አንድ በር ብቻ ነበራት፣ ያም ክርስቶስ ብቸኛ በር እንደሆነ። መርከቧ ከውስጥም ከውጭም በቅጥራን ተለቅልቃ ነበረ። ይህም የክርስቶስ ደም ከፍርድ እንደሚጠብቀን ማሳያ፣ ወደ መርከቧ የገባ ሁሉ ከውሃ ፍርድ ዳነ የሚለው የእግዚአብሔር ጸጋ የታየበት ነጥብ ሲሆን፣ ሶስተኛና የመጨረሻ የሄኖክ መነጠቅ። በዚህ ዘመን ውስጥ እግዚአብሔር ሄኖክን ሞትን ሳያይ ወደ ራሱ ወስዶታል። ይህ ወደፊት ለሚመጣው የቤተ ክርስቲያን መነጠቅ ወይንም ራፕቸር ታላቅ ምልክት ነው። እግዚአብሔር የሰውን ልጅ ታሪክ በዚያው አላበቃም። ከጥፋት ውሃ በኋላ ኖህ ከመርከቧ ሲወጣ እግዚአብሔር አዲስ ቃል ኪዳን ገባ፣ ቀስተ ደመናንም ለምልክት ሰጠ። ይህም አዲስ የአስተዳደር ዘመን መጀመሪያ ሆነ። የሕሊና ዘመን ያስተማረን ትልቁ ትምህርት የሰው ልጅ ሕሊና ቢኖረውም ያለ እግዚአብሔር ኃይልና ጸጋ ራሱን ሊያድን እንደማይችል ነው። ዛሬም ቢሆን ሕሊናችን ኃጢአተኝነታችንን ይነግረናል። ነገር ግን መድኃኒት ሊሆን አይችልም። መድኃኒቱ ኖህ ወደ መርከቧ እንደገባ እኛም ወደ ክርስቶስ መግባት ብቻ ነው። በቀጣዩ ቪዲዮአችን የሰው ልጅ ከጥፋት በኋላ እንዴት እንደገና ማመፅ እንደጀመረና እግዚአብሔር የሰብአዊ አስተዳደር ወይንም the dispensation of human government እንዴት እንደጀመረ እናያለን። የባቢሎን ግንብ ታሪክና የቋንቋዎች መደበላለቅ ምን ያስተምረናል የሚለውን በጥልቀት እንመረምራለን። ይህ ጥናት ለብዙዎች በረከት እንዲሆን ቪዲዮውን ሼር ማድረግ አትርሱ። ሀሳብና ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ነገ በተመሳሳይ ሰዓት እንገናኛለን። የጌታ ጸጋና ሰላም ከሁላችን ጋር ይሁን። ሻሎም